የወረዳ 12 ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት በ2017 በጀት ዓመት አገልግሎት አሰጣጡን ምቹ፣ ቀልጣፋ፣ ውጤታማና ዘመናዊ ለማድረግ በስሩ ካሉት ሴክተር መስሪያ ቤቶችና ከዋና ስራ አስፈጻሚ ጽሕፈት ቤት ጋር በጋራ በመሆን እና በመተባበር ሰፋፊ ስራዎችን ትልልቅ ስራዎችን ሲሰራ ቆይቷል። በዚህም በተለይ በተቋማት መካከል ያለውን ቅንጅታዊ አሰራር ስርዓትን በመዘርጋትና አጠቃላይ ስራዎች በቅንጅት እንዲሰሩ በትስስር መሰራት ያለባቸው ስራዎች በትስስር እንዲሰሩ ከማድረግ አንጻር ሰፋፊ ስራዎች የተሰሩበት ሁኔታ አለ። በተቋሙ ክትትልና ድጋፍ ለምናደርግላቸው 22 ሴክተር መስሪያ ቤቶች በየሩብ ዓመቱ ክትትልና ድጋፎች በማድረግ እንዲሁም ልዩ ክትትልና ድጋፍ በሚያስፈልጋቸው ሪፎርም በተደረጉ 5 ተቋማት ላይ ልዩ ክትትልና ድጋፍ በማድረግ የመደገፍ ስራ ተሰርቷል። ከዚህ አንጻር የተሻለ ውጤቶች ተመዝግበዋል ብሎ መውሰድ ይቻላል ማለት ነው። ከዛ ባለፈ በሁሉም ተቋማት የአብሮነትን ቀን ለማጠናከር የተሰሩ ስራዎች አሉ። ሰኞ ጠዋት ለ30 ደቂቃ የአብሮነት ቀንን ምክንያት በማድረግ ሁሉም ሰራተኛ በየጽሕፈት ቤቱ እንዲወያይ፣ ተሞክሮዎች እንዲለዋወጥ እና የተሻለ ውጤት እንዲያስመዘግብ የማድረግ ስራ ተሰርቷል ማለት ነው። ከዚህ ጋር ተያይዞ ሰራተኛው ለተቋሙ አገልግሎት አሰጣጥ ትኩረት ሰጥቶ መስራት የጀመረበት ሁኔታ አለ ብሎ መውሰድ ይቻላል። ከዚህ ውጭ ብልሹ አሰራርን ለመከላከል ሰፋፊ ስራዎች ተሰርተዋል። ሁሉም ሴክተር ብልሹ አሰራርን ከመታገል ከመከላከል አንጻር ያው የእቅድ አቅደው ጭምር እስከ መስራት የሄደበት ሁኔታ አለ። መልካም የሆኑ ጅምሮች ተጀምረዋል ብሎ መውሰድ ይቻላል ማለት ነው። በሌላው በኩል የነዋሪያችንን የተገልጋዩን እና የአገልጋዩን ፍላጎት መነሻ በማድረግ ያው ቅድም ሲባል እንደነበረው ሁሉም ተቋማት ለተገልጋዩ ምቹ ሁኔታ የመፍጠር ስራ ሰርተዋል ማለት ነው። ከዚህ አንጻር ሰፊ ሀብት ሞቢላይዝ ማድረግ የተቻለበትና ያን ሀብት ለተባለለት ዓላማ በመዋል የህብረተሰቡ አጋርነት የተረጋገጠበት ነው ብሎ መውሰድ ይቻላል። ስራዎችን በስታንዳርድ እንዲከናወኑ የማድረግ ስራ ሁሉም ስራዎች ማለት ይቻላል በስታንዳርድ እንዲከናወኑ የማድረግ ስራ ተሰርቷል። በስታንዳርድ ስራዎች የማይሰጡ አገልግሎቶች የማይሰጡ ተቋማት ተገልጋዮችና ሰራተኞችን ተጠያቂ የማድረግም ስራ ጭምር የተሰራበት ሁኔታ አለ ብሎ መውሰድ ይቻላል ማለት ነው። ከዚህ ባለፈ በምርጥ ተሞክሮ እንደ ወረዳችን 11 የሚሆኑ ምርጥ ተሞክሮች በየሴክተሩ ለመቀመር የተቻለበት ሁኔታ አለ። ከዚህ ተነስቶ ለ3 ምርጥ ተሞክሮች ፊድባክ የሰጠንበትና እንዲስተካከሉ ለተቋሞቻቸው የመለስንበት ሁኔታ አለ። አንድ ምርጥ ተሞክሮ ፊድባኩ መሰረት ተስተካክሎ በሚጋሩ መሰረት ስለመጣ ለሚመለከተው ለክፍለ ከተማው የላክንበት ሁኔታ አለ ማለት ነው። በአጠቃላይ ግን በ2017 በጀት ዓመት ምቹ፣ ቀልጣፋ፣ ውጤታማ የሆኑ ስራዎችን ለመስራት ሰፊ ጥረት ተደርገዋል። በዚህም የተገልጋዮችንን እርካታ ቅድም ሲባል እንደነበረው ከፍ ማድረግ የቻልንበትና ወደ 73% ማድረስ የቻልንበት ሁኔታ አለ። ከእቅዳችን አንጻር የተሻለ ስራ ተሰርቷል ብሎ መውሰድ ይቻላል። የአገልጋዩንም እርካታ ወይም የሰራተኛውን እርካታ ወደ 65.66% የማድረስ ስራ የተሰራበት ሁኔታ አለ ማለት ነው። ይሄ በቀጣይ ለምንሰራቸው ስራዎች እንደ መነሻ ይሆናሉ ብለን እንወስዳለን የሚል ጥቅል የሆነ ሀሳብ ለመስጠት ነው። አመሰግናለሁ።